ላይ ብለ የኔ ማር እውነትሽን ነው በጣም ሄለን እኮ ጋይስ እኔ አሁን እኔ ስለምጠላት ወይንም ምናምን ስለጸብ ስለሆነ ምናምን ነው የኔ ማለት ነው እንደዛ ብላችሁ አስቡ ግን ስለ እውነት ማለት ነው አሁን እኔ ከፖፖም ጋር ጸበኛ ነኝ ግን በጣም ነው የምትላጥባቸው እንዴ ባይዘዌ ከኪዲ ጋር የተጣሉት እኮ መጨረሻ ደረጃ እኮ የደረሱት እኮ በጣም እኮ ስለምትነቃት እኮ ነው ኪዲ እንደዚህ አይነት ሞመንት ነው እነሱም ላይ የምታሳየው እሷም ለማኝ ናት ሰርጀሪም ለማኝ ናት ፖፖም ለማኝ ናት ሁሉም ለማኞች ናቸው ለማኝ ደግሞ ተግባብቶ ነው መለመን ያለበት ተከባብሮ ነው መለመን ያለበት አንደኛዋ ለማኝ ከአንደኛዋ አትበልጥ አንደኛዋ ለማኝ ልትዘባነን አትችልም ተከባብረው አንቺ ትብስ አንቺ ብስብስ እየተባባሉ ነው መለማመን ያለባቸው እንጂ ያቺኛው ቦስ ለማኝ ሌሎች ተከታይ ለማኝ ለዛ ነው አሁን ይሄን ደግሞ ለምን ታወራለሽ አይባልም ላይ እዚህ ላይቭ ላይ እስካሳዩ ድረስ ማውራት ግድ ይለናል እና የታዘብኩት ነገር ትላንት ሄለን ክርስቶስን ገብቼ ገሳሳብደስ ነበር አንበሳል ስጣት ነበር ሄለን ማርያምን ቤተሰብ አንበሳል ስጣት ነበር ሄለን ገብቼ ሳስበው ግን ከዛ ሙድ ዞር በከዚህ ጋር ሙድ ስትይዝባት አሁን እንመጣና እኛ እንታረቃለን እናንተ ጥግ ትደርሳላችሁ ኦፍ ኮርስ ትታረቃላችሁ ልመና ስለሆነ ስራችሁ ትታረቃላችሁ ክብራችሁን ረስታችሁታል እኮ ክብር ተረስቷል እኮ እንዳሰጪ እሺ ማለት ክብር ተረስቷል ክብር ጠፍቷል ቲክታክ ላይ የእናንተ ክብር ይሄ ነው የእናንተ ክብር ይሄ ነው ስለየትኛው ክብራችሁ ትጨነቃላችሁ ፖፖም ብትሆን እናቱና እናትነቷን ያላከበረች ሴት ናት ለልጇ እናት ያልሆነች ሴት ናት ክብርን የታውቀዋለች እንዝላልነትን ነው ሰርጀሪም ብትሆን የወለዳት አባቱ ቁጭ ብሎ ሚዲያ እያየ ለኖርማል ወሬና ስለ እናት ሲሆን መልስ እንዳሰጪ የሚል የሚመክራት አባቷ ላይክ ወታ ስለ ቤተሰብ መጥፎ ነገር በክብር ይነፉ ወይ ኬኳ ሂች ጥፊ ከዚህ ቶሎ ጥፊ ከዚህ የነሱ ይለያል እሱን እኮ ነው የምልሽ ጌታ ከዛም ትመጣና ደግሞ እዚህ ጋር መታ ምን ትለናለች አይ ሊያ ምንም በጣም ጨዋና ኖ ክብር ከዚህ ይጀምራል ባይዘው እናቴ ትሙት ክብር ከዚህ ይጀምራል ከዛ ለንግግርሽ እኮ ክብር አለ ቤተሰብ ያለው ልጅ የሚቆጣው ሰው ያለው ልጅ ተቆጣጣሪ ያለው ስፔሻሊ ቤተሰብ ያለው ልጅ ክብሩን ከዚህ ነገር ታያላችሁ ለምትናገሩት ህዝብ ይስቅልኛል ህዝብ ይወደኛል ምናምን ብላችሁ ሳይሆን ቤተሰብ ያለው ልጅ የራሱ ሊሚት አለው በነገራችን ላይ እናት አባት ያለው ልጅ ሊሚት አለው ባይዘው እናት አባት ያለው ልጅ ሊሚት አለው እናቴ ተሰማብኛለች አባቴ ይሰማብኛል ብለው ስለሚፈሩ በጣም ይጠነቀቃሉ ቤተሰብን ያላከበርክ ሰው ስትሆን ግን ምንድነው ነው መተ ሚዲያ ላይ የምትናገረው ቤተሰብ የሌለው ሰው የሚያዝንበት ቤተሰብ ስለሌለው ምንም ላይ መስለው ይችላል ንግግሩ ላይ ስለሳክልኝ አይደለም ቢያስመኝ እናትና አባት አለለ እነሱ ስለተንገሩ ሊያቶ ወርደሽ ተነፊን ያለችው ትላንትና ከዛም በጣም ጀስት ፋን እንጂ ያደረጋችሁ ምናምን እኔ እሱን ቃል በተጠቀመው ችግር የለውም እናትና አባት ስለሌለው ማንንም ምንም ያገባው ምናቸዋለሁ ግን ደግሞ የወለድኳት ልጅ አለች ካፌ በጣም ተጠንቅቄ ነው የማወራው ስናገር ማለት ነው ተርታችኋል ቤተሰቡን ያላከበረ ህዝቡን አያከብረው ህዝቡን ያላከበረ ሀገሩን አያከብረው ለቤተሰቡ ያልተገዛ ሰው ለሌላ ሰው ህሊና አለው ማለት አይደለም ስለዚህ ሄለን በጣም ራስሽን ያወረድሽ ነው ፎር ኤግዛምፕል ኤልሻዳይ ሊያት ኤልሻዳይ እኮ የሴት ልክ ናት ኤልሻዳይ እኮ ጌመር ናት ጋይስ ልክ እንዲ ሲግማሙ እኮ ነው ጥጓን ያዘችው ከማንም ጌመር ጋር ትጫወትም ማለት አይተቻት ከማጋጭ ጌመር ናት ኤልሻዳይ ጌም መጫወት አቁም አይደለም ባይዘው ይሄ የጊፍት የጌሙን ስታይል ሲቀይሩት አስጠላት ያ የሷ ሌቭል አይደለም ደረጃው አይደለም ኦፍ ኮርስ ጌመር ናት ኦፍ ኮርስ መለመን ካለባት ወጣ ትለምናለች ትጫወታለች ግን ደግሞ ሌቭሉ አይደለም የሷ ሌቭል ይሄ አይደለም ተርታችሁ ማንነት እናት አላት አባት አላት እናትና አባቷ ያወጣል የሷ እዚህ ቦታ ላይ አትገኝም ኪዲን ያት የነሱ ያው ከዚህ ጋር ከበክቶ ጋር
ከማኑ ከሰርጀሪ ጋር ታርቃለች። ኪዲ እዛ ጋር ስትዝረከረክ አይታችኋታል። እናትና አባት ያለው ሰው ቤተሰቡን የሚያከብር ሰው ለራሱ ይጠነቀቃል። ኤልሻዳይ በጣም ስርዓት ያላት ናት። እናትና አባት ያላት ልጅ እኮ ናት። እናትና አባት ያላት ልጅ እኮ ናት። ያማቸዋል። እናትና አባቷ አካዋታል። እናትና አባቷ እኮ የተከበሩ ናቸው። ሌላውን ተውት። ኢትዮጵያ የሚኖሩት ጌመሮች እንደነሱ አይዝረከረኩም። ቤተሰብ እንደነሱ እመቤቴና አይዝረከረኩም። ኢትዮጵያ የሚኖሩት ጌመሮች ይዝረከረካሉ። ማንነት ይበልጣል። እና ከዛም በኋላ ትመጣና ደግሞ ይቺ እኛ ጓደኛ ነን። በጣም የሚገርማችሁ የሄለን ልደት ካያችሁ በደንብ አድርጌ አንቺ እናትና አባት ስለሌለኝ ተመስገን ቁጭ ብላ አታዝንብኝም። ሲሰድቡኝ ወይኔ ልጄን እንዲያሉ አሏት ብላ አንገቷን አትደፋብኝም። የስ የኔ ፍቅር የስ ምናልባት እናቴ ብትኖር እንደዚህም ላልዝረከረክ እችል ነበረ። ምናልባት እናቴ ብትኖር እዚህም ጋር ላታይኝ ትችይ ነበረ። ያ የኔ ፍቅር እሱ ሪያሊቲ እውነታው እሱ ነው። ያምር እግዚአብሔር ምስክሬ ነው። እውነታው እሱ ነው። ሰው ከማማት ንስሓ ግቢ ፕሮፋይል ያረግሻት የምታምኛት የጠራችን ጋር ይገባል ማሪ። ምክንያቱም እናንተ ናችሁ ፕሮፋይል እያደረጋችኋቸው እምነታችንን እንድንነቀው የምታረጉት። ሄለን የዋናት ይኸውላችሁ ስሙ። ሄለን የዋናት፣ ሄለን ምስኪን ናት፣ ሄለን ጨዋታ ትችላለች። ሄለን ባይዘው የላትም እውነት ምናምን ሊሆን ይችላል፣ ግን ልክሽን ወቂ ሄለን፣ በጣም ልክሽን ወቂ። ስትመጻደቅብሽ መናገር ያለብሽን ንገሪያት። ህዝብ ይታዘባል። በጎቿ ስለሚጮሁ ሳይሆን ህዝብ ይታዘባል። ሰው ያያችኋል። እኔ እንደምታዘባችሁ እኔ እንደማያችሁ ሌሎቹም ያያችኋል። ገብቶሻል? እንዴት ነው ግን የምታምሩ ማናት? እና ትናንትና እንዴት ስተረጋት እንደነበረ ከዛ እቃን ያረጋቻት ተመልሳ ስመጣ እናንተ ዳር ትቀራላችሁ። ያው ጀመራት እዛ ጋር ተመጻድቃ ውሻ አድርጋት ምናምን። በኋላ ላይ ደግሞ ተመልሳ እኔ እንደዚህ ምናምን እንደዚህ ኮሎኛ ተተረከለ እናንተ ተከ ለማኝ ባይስማማም እየተስማማ ይለምናል፣ መጥቶ ይታረቃል። ግን ሄለን ክብርሽን አስጠብቂ። አማራዊት የኔ ፍቅር የምሬን ነው። ክብርሽን አስጠብቂ። አትጫወቺ፣ አትለምኚ ምናምን አይደለም፣ ይሄን አይደለም። ግን ክብርሽን አስጠብቂ። እንደዚህ ፊት ከሰጠሻት ታውቂያታለሽ ሰርጀሪ ምን አይነት ሴት እንደሆነች። ልክሽን ወቂ። ጓደኝነታችሁ ሌላ ነው። ሲቀጥል ደግሞ የልደትሽን ፕሮግራም አንቺ በጣም ያዋስ ነው። እሺ የነሱን ቀመር ግን አንቺ አልገባሽም። እኔ ግን ገብቶኛል። ጋይስ የገባኝን ልናገር። ምን ብላችሁ ነገር ጌም ልደታቸው ላይ ዛሬ መስዋዕም ላይ ነሽ አማራዊት። እኔ እኮ እስከሞት ድረስ ነው ያልኩት እኮ ስለ ሰርጀሪ ነው ፍቅር ሁሌ አወራለሁ። ይደብርሽ ኤኒዌይስ ጋይስ ልንገራችሁ። እንዴት የልደቷን ፕሮግራም አበላሸችባት ብላችሁ ካላችሁኝ ማለት ነው ልንገራችሁ። ምንድን ነው የለበሽው? አማራዊት የኔ ፍቅር በጣም የሚያምር ልብስ ነው። ኬኳን እርጉዙኝ ነው ከቱርክ ያመጣሁት፣ ግን ኖርማል ድሪያ ነው። ኦንላይን አሊባባ ላይ ምናምን ይሄ ልብስ ነው ምን ላይ ነው ምናምን ይሸጣል። አይቼዋለሁ ፎቶ። ልክ ነኛ። ድሪያ ነገር ነው ሲያምር። እና ልንገራችሁማ እንዴት ብላችሁ ጠይቁኝ የልደቷን እንዴት እንዳበላሹባት ጋይስ። እነ ሰርጀሪ መሆኑ ሌሎቹ ያቺ ፖፖ ሞልስ ልደት ሲያከብሩ ልንገራችሁ ጋይስ፣ መዝናናት፣ መጫወት፣ ማውራት፣ መሳቁ እንዳለ ሆኖ እቺ ጅላንፎ ጀለፈፍ ሄለን የሚሏት ዝም ብለሽ አዳምጡ። ጨዋታውን ልንገራችሁ እና እንዳለ ሆኖ ያደረገችውን ነገር ልንገራችሁ። ልደት ሲያከብሩ ልደት ፕሮግራም ሲያረጉት የሚቀፍሉበት ቀን ነው። ቤተሰብ የሚቀፍሉበት ከልመና ውጭ ልደት እየተከበረ ተብሎ አንበሳው እንደ ጎርፍ የሚወርድበት፣ ወዳጆቻቸው ጊፍተሮቻቸው የሚጠሩበት፣ ጆይን የሚያረጉበት
የሚሰጡበት ደስታዋን ሞር የሚጨምሩበት ቀን ነው የልደታቸው ቀን። ካያችሁ የሄለንን ልደት ምን አረጉት ጋይስ? ምን አረጉት? ምድረፋራ እችኛዋ ሽቀላቀላቸው ነው የልደት ቀናቸው የነሱ ሲሆን የሄለንን ምን አደረጉባት ጋይስ? ፖፖ ሰርጀሪ አወረዱ። ከዛ ወደ ወጨበሬው ገቡ። እቺ ፋራ ደግሞ ልደቴን አክብረው ጓደኞቼ ምናምን ትላለች። የጎንደሬ ደንዛዛ ደግሞ እቺን አየሁ ገብርኤልን እዛ አስክረው ተሰካክረው ተንበጫብጨው ኦንላይን ቢዝነስ አደረጉት። ኦንላይን የእንትን መረጣ የልጅቷን ልደት በእነሱ በሰጡት አንበሳ ሸፍነው አስቀየሩ። አያችሁ፣ ስለሚቀኑባት ነው። በነገራችን ላይ ስለሚቀኑባት ነው። ሄለን እየሳቀች እያወራች እየተጫወተች ሂጅ ከዚህ እዛ ጋር እየተጫወተች ምናምን እንደዚህ እያለች ቢሆን ሁሉም አድናቂዎቿ እንዳለ እየመጡ ሃፒ በርዝዴይ ያሉ ስጦታ ነው የሚሰጧት። ጌታን አላደረጉትም። እንደዛ ብጥብጥ ነው ያደረጉት። የጨረታ ሴተኛ አዳሪዎች የሚጫረቱበት ፕሮግራም ነው ያደረጉት። ምን እኔ ስለምናገር ኧረ እባክሽ ሪያልቱ እሱ ነው። የነሱ ልደት ሲሆን ግን እንደዚህ አይደለም። ሰርጀሪም ብትሆን ከልመናዋ ቀን ወዳጆቼ መተው ጊፍት ቆጠሩልኝ የምትልበት ቀን ነው። ፖፖም እንደዛው ቤተሰብ ወዳጆቼ ጊፍት ሰጡኝ የሚሉበት ቀን ነው። ይቺ ፋራ ግን እንደዛ ነውና አሁንም ሄለን ያለሽበት አሁን የመጣሽበት እያረግሽ ያለሽበት ነገር በጣም አሪፍ ነው። እኛ የምንናገረው ሚዲያ ላይ ስላለን ስለምናይ ነው። ሊያለ የምትናገረው ስለማይ ነው የምናገረው። የማይሆን ነገር የምናገር መብት አለ እና ሄለን ስማርቱኝ አሁንም ያንቺን የሰዎች ጋር መወደድ ከዛም ባለፈው ምን አለችኝ ደግሞ ቤተሰብ እኔ በሄለን ወዳጆች በዙላት ምናምን ነገራችን ከሄለን ጋር ያሰረኩሽ እኔ እንደሆንኩኝ እንዳትረሺ። አንቺን ከፍ እኔ እንዳሰረኩሽ እንዳትረሺ። ከሄለን ጋር ጸበኛ የነበርሽው አንቺ ግን እንዳልነበርኩ ታውቂያለሽ። ከዛ በኋላ ከኔ ጋር ስትላለች ከአንቺ ጋር ተጣልታችሁ የድጋሚ የዛኔ ተጣልታችሁን ያስታረኳችሁ ለረጅም ጊዜ እንደዛ ተሰዳድባችሁ ድጋሚ ተጣልታችሁ እኮ የልደትሽ ጊዜ አይደል እንዴ መታይ ታረቀችሽ አንበሳ ሰሰጥሽ። አይሽ ከኔ ጋር ግን ስቲል አለች አልተጣላችም ለማለት ነውና የሄለን ደጋፊ ምናምን እኔ እንዳንቺ ደጋፊ አዝዬ ምዞር መሰለሽ እንዴ? ንፍጣ ደጋፊ ተመልካችም ላንቺ ነው የሚጠቅምሽ ለኔ አይደለም። ያምሻል እንዴ? ለማኝ ደጋፊ ይፈልጋል። እኛ ደጋፊ አንፈልግም። የጌማ ጊዜ ለምን ተጣልተው እንዴ ሳሊ ተጣልተው እኔ ነኝ እኮ ያስታረኳቸው። ልክ ሄለን ወርቅዬ ጋር እኔ ሳስታርቃቸው አንበሳ ሰጠችኝ። ትዝ ይላችኋል? ሰርጀሪ ከሄለን ወርቅዬ ጋር ባይዘው ያስታርቂኝ በላይ ነው ማርያምን ያስታረኳት። ሄለን ወርቅዬ ማሜንም መታረቅ ፈልጋ ነበረ። ማሜ ዳኛውን ማርያምን እኔ ለዛ ነው አቅሟን አውቀዋለሁ። ሰርጀሪ እንደዚህ በኮንፊደንስ ወይ እንደዚህ የምታወራው ኮሜንታተር የአረብ ሀገር ልጆች ደጋፊ ስለበዛላት ነው እንጂ አቅሟን አውቀዋለሁ። ከማሜ ጋር እንዳስታርቃት ልካኛለች። ከሄለን ጋር አስታርቂኝ ብላኝ አስታርቂያታለሁ። ሁሌ ነው የምላችሁ። እና ኤኒዌይስ ምን ያረክሽ ነው? አየሹ ወጥቷል ማርያምን ወረኛ ሰው ምናምን ባሬ ወረኛ ምናምን አቃጣሪ ክፉ ምቀኛ ቅናተኛ አሮጊት ፊንገር ምናምን አይ ዶንት ኬር ጋይስ። እኔ እናቴ ትሙት ምንም ብትሉኝ አይገርመኝም፣ አይመስለኝም፣ አይደንቀኝም፣ አይሞቀኝም። ታውቃላችሁ የምጠራቸውስ ረጅም ኮሜንት አላነበየኝ። ምን ያርክሽ ነው ታዲያ? ቡርቴ ኬኳ ምን ያርክሽ ነው? እንበርስር ማርያምን የምጠራቸው ዘፈን ሰርጀሪ ዘፈን እንኳን ስሰማ አዳምጫታለሁ። ቅንባሬን ከተወራ ነው ብሰማ
መቼ ማንጣላም ብላሻለች ይለን ይሄ ፍቅር እሷ ስላለች ሳይሆን ጊፍቱና ስጦታው ሲቀንስ መጣላታቸው አይቀርም። እሱን ከታጁ ለማኝ ተስማምቶ መለመን አይችልም ማሪ ታውቃላችሁ። ስለዚህ ለማኝ ሁሉ ጊዜ መጣላቱ አይቀርም። ወይ በምንድን ነው የሚጣላው ብላችሁ ከጠየቃችሁኝ ደግሞ አንደኛዋ ለማኝ አንደኛዋ ቀን ሲሰጣት አንደኛዋ ለማኝ ትናደዳለች። ስለዚህ የሆነ ቀን መጣላታችሁ ስለማይቀር ግን አትናናቁ ነው እንጂ እኛም ብትጣሉ አትጣሉ በእናንተ ህይወት አገር አንመራበት በእናንተ ጸብ ቪዲዮ ብንሰራባችሁ ሚዲያ ላይ መታችሁ እስከተበለቀጣችሁ ድረስ ግን ማውራታችን አይቀርም። ጥያቄ አውቀው ነው ሊቾ ያላለችም ብትልስ ማሬ ነው እኔ ብትልስ ችግር አለብኝ እንዴ ማለት ሊቾ የኤልሽ እኮ ጠፋሽ ማሬ። ኤልሽ አሁን ባል እየደረሰ አይደል? ፀጉር ቤቷን እየጨረሰች ነው። እዛ እኮ ነው የምትውለው ማሬ። ፀጉር ቤት ነው የምትውለው። ጨርሳለች ሁሉ ነገር። ሂማኑን እየቀድድ ያለች ነው እየሰቀለች ነው።